ፀሐይ የሚያገኝ እንደዚህ አይነት እይታ ኢንጆይ የምታደርጉበት አፓርትመንት ነው ይዤላችሁ የመጣሁት። ሜክሲኮ ብሔራዊ አካባቢ ይገኛል። እንደምታዩት ያለ ፋይናንሻል ዲስትሪክቱን ነው። 180 ዲግሪ እይታ ይኖረዋል። የጠዋት ፀሐይ ነው። በረንዳ ይኖረናል በሳሎን በኩል። ቤቱ ፍላት ስላብ ቴክኖሎጂ ነው የተሰራው። ለዛ ነው ሩም ሃይቱ እንደምታዩት ረዘም ያለው ቤቱ። እዚህ ጋር ደግሞ ኪችኑን ነው የምናገኘው። ክሎዝድ ኪችን ስጠይቁ ለነበራችሁ ይህን የሚያክል ኪችን እንደዚህ አይነት ቬንቲሌሽን ይኖረዋል። ከጀርባ ደግሞ ግሮሰሪ፣ ይህን ስቶሬጅ ስፔስ እንደ ስቶሬጅ ስፔስ መጠቀም ትችላላችሁ። እዛን እዚህ ጋር አንደኛው መኝታ ክፍል የልጆች መኝታ ነው። የራሱ መታጠቢያ ክፍል አለው። የጠዋት ፀሐይ ነው ይህም የሚያገኘው። እንደምታዩት ጂፕሰም ቦርድ እየተሰራ ይገኛል። አሁን ላይ ቻክና ጂፕሰም ቦርድ ላይ ደርሰናል። እቺ ሁለተኛዋ መኝታ ክፍል ነች። ይሄ ደግሞ ዋናው መኝታ ክፍል ነው። እዚህ ጋር አልጋ የሚሆን ይሆናል። ባዝሩም እዚህ ጋር ይኖረናል። ማስተር ባዝ እዚህ ጋር ደግሞ በረንዳው ላይ ወጥተን እንደዚህ አይነት እይታ እናገኛለን። ይሄም እንደዛው 180 ዲግሪ እይታ ይኖረዋል። ይሄም የተወሰነ የጠዋት ፀሐይ ያገኛል። ስለዚህ ታች በምናስቀምጠው ስልክ በመደወል መጣችሁ ጎብኙት። በጣም በጥራት እየተሰራ ነው። እንደምታዩት ምንም አይነት ቢም የለም ስላቡ ላይ። ቤቱ ለዚህ ጂፕሰም ቦርድ ስትሰሩ ምንም የሚያስቸግር ነገር የለም። እንደምታዩት ካለ ፊኒሺንግም ምርጫ አለ። በራሳችን ፊኒሺንግ እንስራ ለምትሉ ካርታቸው ሬዲ ነው። በባንክም መግዛት ትችላላችሁ። 20% ቅድመ ክፍያ። ታች በምናስቀምጠው ስልክ ይደውሉ።